ህዝብ በተሰበሰበበት ቦታ ፈሳችሁን መፍሳት ፈርታችሁ ብትይዙት በሰውነታችሁ ላይ ምን እንደሚፈጠር ተመልከቱ። በመጀመሪያ 3 ሰከንድ የጋዝ ግፊት በፍጥነት ወደ አንጀት ወይም ኮለን ውስጥ ይሞላል። የአንጀት ግድግዳዎች ህመም በተሞላበት ሁኔታ ይለጠጣሉ። አለመመቸት እየተሰማችሁ ይመጣል። ከደቂቆች በኋላ ሰውነታችሁ እንደገና መውጣት የነበረበትን ጋዝ ወደ ደም ውስጥ እንዲመለስ ያደርገዋል። መርዛማ ውህዶችም በሰውነታችሁ ውስጥ በመሰራጨት ጋዙ ወደ ሳምባ ይደርሳል። የዛኔም መፍሳት የነበረባችሁን ጋዝ በአፍና በአፍንጫችሁ መተንፈስ ትጀምራላችሁ። በዚህ ወቅት መጥፎ የአፍ ሽታ ይከሰታል። ቀስ በቀስም የአንጀት እብጠት እየተባባሰ ይሄዳል። የሆድ ህመም እየጨመረ ይመጣል። የምግብ መፍጫ ስርዓት ይዛባል። በተደጋጋሚ መያዝ ደግሞ በከፍተኛ ሁኔታ አንጀትን ይጎዳል። ስር ወደ ሰደደ እብጠት ያድጋል። የሆድ ድርቀት እየተባባሰ ይሄዳል። የሄሞሮይድስ አደጋ በከፍተኛ ሁኔታ ይጨምራል። ከዚህ ሁሉ ህመም ለመዳን የመጣውን ቶሎ አስወግዱ። እዚህ አይነት ቪዲዮ እንዲደርሳችሁ ፎሎ ማድረግ አትርሱ።